ታቦተ ጽዮንን ፍለጋ ክፍል 2። በመካከላችን ጸጥታ ሰፈነ። እኔም መነኩሴው በረጋ መንፈስ የነገሩኝን ሊሆን የማይችልና የማይታመን ነገር በውስጤ ማሰላሰል ያስኩኝ። በመቀጠልም ለምንና እንዴት ለዚህ ኃላፊነት ሊመረጡ እንደቻሉ ጠየቅኳቸው። እርሳቸው ለዚህ ኃላፊነት መመረጥ ታላቅ ክብር መሆኑን ገልጸው የተመረጡትም ከሳቸው በፊት የነበሩት ጠባቂ በተናዘዙት መሰረት መሆኑን ነገሩኝ። እሳቸውም የማይቀረው ሞት ከመምጣቱ ጥቂት ቀደም ብለው ተከታያቸውን እንደሚመርጡም ተናገሩ። ለዚህ ኃላፊነት ለመብቃት ምን ማሟላት ያስፈልጋል? የእግዚአብሔር ፍቅር፣ የልብ ንጽህና፣ የህሊናና የአካል ቅድስና። ከእርሶ ሌላ ጽላቱን ለማየት የሚፈቀድለት አለ ስል ጠየኳቸው። የለም፣ እኔ ብቻ ነኝ ማየት የምችለው። በዚህ አይነት ጽላቱ ከቤተ መቅደሱ ወጥቶ አያውቅም ማለት ነው? መነኩሴው ጥያቄን ከመመለሳቸው በፊት ለረጅም ጊዜ በዝምታ ቆዩ። በመጨረሻ ጥንት በተለያየ አበይት የቤተ ክርስቲያናቱ በዓላት ወቅት ይወጣ እንደነበር፣ ወደ ኋላ ግን በዓመት አንዴ በበዓለ ጥምቀት ብቻ እንደሚወጣ ተደርጎ እንደነበርም ገለጹልኝ። በሚቀጥለው ጥር ወር ብመጣ ታቦቱን የማየት ዕድል ይኖረኛል ማለት ነው ብዬ አሰብኩኝ። ጠባቂው ግራ በሚያጋባ ሁኔታ ትኩር ብለው አዩና በአካባቢው ጦርነት እንዳለ ማወቅ አለብን። መንግስታችን ክፉ ነው። ህዝቡም እየተቃወመው ስለሆነ ጦርነቱ ከቀን ወደ ቀን ወዳለንበት እየቀረበ ነው። በዚህ ሁኔታ ታቦቱ ዳግም በበዓላት ወቅት ይወጣል ብዬ አልገምትም። ይህን መሰል ክቡር ዕቃ አውጥተን ችግር ውስጥ መውደቅ አንፈልግም። በሰላም ጊዜም ቢሆን ታቦቱን ማየት አትችልም። በበዓላትም ቢሆን ልዩና ወፍራም በሆነ መጎናጸፊያ ከሸፈንኩት በኋላ ነው የሚወጣው። ለምንድን ነው የሚሸፍኑት? ምዕመኑን ከታቦቱ ለመጠበቅ። የተናገሩት ግልጽ ስላልሆነልኝ አስተርጓሚን መነኩሴው ያሉት ምዕመኑን ከታቦቱ ለመጠበቅ ነው ወይንስ ታቦቱን ከምዕመኑ ለመጠበቅ ስል ጠየቅኩት። መልስ ያገኘሁት ከቆይታ በኋላ ነበር። ምዕመናኑን ከታቦቱ ለመጠበቅ ነው። ታቦቱ ታላቅ ኃይል አለው አሉ በመጨረሻ። በዘመነ ኦሪት እስራኤላውያን የቃል ኪዳኑን ታቦት የእግዚአብሔርን ማደሪያ በመሆኑ የሚያመልኩትና በምድር ላይ ያልኖረው ምልክቱና ማኅተሙ እንዲሁም የኃይሉ መገለጫ ነው ብለው ያምኑ ነበር። 10ቱ ቃላት የተጻፉባቸው 2 የድንጋይ ጽላቶች የሚቀመጡበት ታቦት ከእንጨት የተሰራ ሆኖ 2 ክንድ ርዝማኔ፣ 1 ክንድ ተኩል ቁመትና ወርድ ያለው በውስጥና በውጪ በወርቅ የተለበጠ ነው። ከተቀጠቀጠ ንጹህ ወርቅ የተሰሩ 2 ኪሩቤል፣ አንዱ ኪሩብ በአንድ ወገን፣ ሁለተኛው ኪሩብ ደግሞ በሌላ ወገን ክንፎቻቸውን ወደ ላይ ዘርግተው ወደ መክደኛው በትይዩ ሲመለከቱ የሚያሳይ ነው። መጽሐፍ ቅዱስና ሌሎችም ጥንታውያን መዛግብት እንደሚሉት ታቦተ ሕጉ የሚንቀለቀለው ብርሃኑን፣ እሳቱን በነቀርሳማ እባጭና በለምጽ የመምታት የማቃጠል ተራራዎችን ወደ ሜዳነት የመለወጥ
ወንዞችን የማድረቅ፣ ታላላቅ ሰራዊትን የመደምሰስ፣ ከተማዎችን የማፈራረስ ኃይልም በውስጡ አለው። እነዚሁ ምንጮች አክለውም ታቦተ ሕጉ የአይሁዶችን የእምነት መሠረት እንደሆነ፣ ንጉሥ ሰለሞንም የመጀመሪያውን ቤተ መቅደስ በኢየሩሳሌም ያሰራው ይህንኑ ታቦት በክብር ለማኖር አስቦ መሆኑን ይገልጻል። ይሁንና ከክርስቶስ ልደት በፊት በ1600 ዓመታት መካከል በነበረው ጊዜ ይህ እጅግ ድንቅና ተአምራዊ ታቦት የትና ወዴት እንደሄደ ሳይታወቅ በመሰወሩ ጉዳዩ ለብዙ ሺህ ዓመታት እንቆቅልሽ ሆኖ ቆይቷል። ማስረጃው እንደሚጠቁመው በ587 ዓመተ ዓለም የናቡከደነጾር ሰራዊት ኢየሩሳሌምን ባቃጠለበት ጊዜ ታቦቱ በቦታው አልነበረም። በጦርነቱ የተማረኩ እስራኤላውያንም ከባቢሎን ወደ ሀገራቸው ኢየሩሳሌም በ538 ዓመተ ዓለም ተመልሰው ሁለተኛውን ቤተ መቅደስ በሰሩበት ወቅት ታቦቱ በዚያ አልነበረም። ይህም ቀደም ሲል ታቦቱ በባቢሎናውያን አለመዘረፉን ያረጋግጣል። በካሊፎርኒያ ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ሪቻርድ ኤሊት ፍሬድማን የተባሉት በ1987 ዓመተ ምህረት ይህን ጉዳይ አስመልክተው ሲጽፉ የታቦቱ መጥፋት ከመጽሐፍ ቅዱሱ አስደናቂ ምስጢሮች እንደ አንዱ ይቆጠራልን ብለዋል። ታቦቱ ወደ ሌላ ቦታ ስለመወሰዱ፣ ስለመውደሙ፣ ስለመቃጠሉ ወይም ስለመደበቁ የተጻፈ ነገር የለም። ከዚህ በኋላ ታቦቱ ጠፋ፣ በምን ሁኔታ ላይ እንዳለም አናውቅም ወይም የት እንዳለ ማንም አያውቅም የሚሉ አስተያየቶችን እንኳን አልተጻፉም። በመጽሐፍ ቅዱስ ውስጥ በዓለም ካሉ ነገሮች ሁሉ ትልቅ ስፍራ የተሰጠው ክቡር ዕቃ እንደ ዋዛ ይጠፋል። በብሉይ ኪዳን መጽሐፍት ውስጥ እስከ ንጉሥ ሰለሞን ዘመን መንግሥት ከ970 እስከ 931 ቅድመ ልደተ ክርስቶስ ከ200 መንግሥት በኋላ ግን ታሪኩ አንድም ጊዜ እንኳን ተነስቶ አያውቅም። ይህን የመሰለ ክቡርና ውድ ቅርስ በተለይ ደግሞ ሃይማኖታዊ ከበሬታ ያለው በብሉይ ኪዳን የኋለኞቹ መጽሐፍትን ጨርሶ አለመወሳቱ የሚያስገርም ነው። በዚህም የተነሳ በዘመኑ የነበሩት መጽሐፍትና ቀሳውስት የዚህን ቅዱስ ቅርስ የመሰወሩን ምስጢር ላለማሳወቅ ከፍተኛ የሆነ የመሸፋፈን ጥረት ያደረጉ አስመስሎባቸዋል።